ሰላም እንዴት ናችሁ? ውድ የዩቲዩብ እንደዚሁም የቲክቶክ ቤተሰቦቼ በድጋሚ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬም በክፍል 99 የሜዲካል ሰርጂካል የሲኦሲ የኤግዚት ኤግዛም ጥያቄና መልስ ይዤላችሁ ቀርብ ያለው ውድ አድማጭ ተመልካችሁ ለቻናሉ አዲስ ሆናችሁ ቻናሉን ተቀላቀሉ። ቀጥታ ወደ ዛሬው ሲኦሲ ጥያቄና መልስ ወስዳችኋለሁ። መልካም ቆይታ። እንግዲህ በመጀመሪያ የምናገኘው ጥያቄ ማርሶ which one of the following is the most common confirmatory diagnostic mechanisms of fractures ማርሶ fracture ማለት breaking the continuity of bone ማርሶ ወይም የአጥንት መሰበር ማርሶ ስለዚህ ስብራት መኖሩን most commonly ኮንፊርም የምናደርግበት የመመርመሪያ መሳሪያ ምን አይነት ነው? እንዴት ነው ኮንፊርም ማድረግ የምንችለው? ማረጋገጥ የምንችለው ምን አይነት ምርመራ አድርገን ነው? የመጀመሪያው ኤ ላይ ፊዚካል ኤግዛሚኔሽን መስራት፣ ሁለተኛው ላይ ሂስትሪ ቴኪንግ፣ ሶስተኛው ላይ ላቦራቶሪ ቴስት በማድረግ የመጨረሻው ኤክስ-ሬይ ራዲዮግራፊ ቴስት በማድረግ ስለዚህ which one confirmatory diagnostic modalities of fractures is the most common የሚባለው ማንኛው ኮንፊርማቶሪ ሆነው ስነ the correct answer is x-ray ወይም ራዲዮግራፊ የምንለው ወይም የራጅ ማለት ነው እሱ the confirmatory diagnostic modalities for fracture ነው ማለት ነው so the correct answer is D ይሆናል ሁለተኛው which one of the following shows the sequential steps ነው sequential steps of fracture management in hospital ስለዚህ ሆስፒታል ላይ በሚሰራበት ሰዓት ማኔጅመንት ማርሰው ፍራክቸር አለ ያን ስብራት ማኔጅ ለማድረግ የምንከተላቸው ስቴፖች ይኖራሉ ስለዚህ ያ ስቴፕ ማንኛው ነው ሪዳክሽን ሪሃቢሊቴሽን immobilization reduction rehabilitation reduction immobilization and rehabilitation ይላል rehabilitation immobilization and reduction ይላል ስለዚህ ከዚህ ውስጥ ማንኛው ሊሆን ይችላል ስንል እንግዲህ እንደ ፍራክቸር ማኔጅመንት መጀመሪያ ላይ ሪዳክሽን ነው የምንሰራው ሪዳክሽን ማለት የወጣውን ነገር ወደ ነበረበት ማስገባት መመለስ እንደማለት ነው immobilization ማለት ደግሞ በቀላሉ ጥገና መጠገን ማለት ነው እንደ ጀሶ ሊሆን ይችላል ወይንም የተለያዩ immobilization splint device በመጠቀም immobilize ማድረግ ከዛ rehabilitate ማድረግ ነው so the correct answer is what C ላይ ያለው መጀመሪያ reduce አድርገን ከዛ immobilize አድርገን rehabilitate እናደርጋለን ማለት ነው so the correct answer is C ሶስተኛው which of the following problem is mostly associated with osteoporosis ከኦስቲዮፖሮሲስ ጋር አሶሺየት የሚያደርገው ፕሮብለም ማንኛው ነው ሞስትሊ ኦስቲዮፖሮሲስ ማለት ቦን ዊክነስ ማለት ነው ያጥንት መሳሳት ብለን የምንጠራው ማለት ነው አንደኛው ኢንፌክሽን ኢን ቦን ሁለተኛው ፕሪፈራል ብለድ ክሎትስ ሶስተኛው ፍራክቸር ፎርሜሽን አራተኛው ዲ ላይ ደግሞ ፔንፉል ጆይንት ኢንፍላሜሽን ስለዚህ ሞስትሊ ከኦስቲዮፖሮሲስ ከአጥንት መሳሳት ጋር አሶሺየት የሚያደርገው ስፔሻሊ ደግሞ እድሜያቸው የገፉ ሴቶች ለምሳሌ ሴቶች ሜኖፓውዝ የደረሱ ማለት ነው and then እድሜያቸው የገፋ ሌላው ፋሚሊ ቤተሰቦች ማለት ነው ወይም አዛውንቶች የአጥንት መሳሳት በጣም ተጋላጭ ናቸው ከዛ ጋር ተያይዞ ደግሞ ለፍራክቸር በጣም ሪስክ ናቸው ማለት ነው ስለዚህ ከኦስቲዮፖሮሲስ ጋር ሞስትሊ አሶሺየት የሚያደርገው ፍራክቸር ፎርሜሽን ነው so the correct answer is C አራተኛው when there is ይላል እንግዲህ አራተኛው ላይ when there is a disorder overs musculoskeletal system disorders ማለት ነው እንግዲህ musculoskeletal system ላይ disorder አለ ብለን ብናስብ we have a main option for diagnostic modality እንግዲህ ዲያግኖስ ለማድረግ የተለያዩ ኦፕሽኖችን ልንጠቀም እንችላለን ማለት ነው among those modality which of the following ይላል ከነዛ ሞዳሊቲዎች which of the following procedure is used for aspiration and examinations of synovial fluid from the joint ማለት ነው ከጆይንት ላይ ያለውን synovial fluid examine የምናደርግና aspirate የምናደርገው ፕሮሲጀር ማንኛውን ያሳያል የመጀመሪያው arthrocentesis arthroplasty arthroscopy myelogram ይላል so ማንኛው ሊሆን ይችላል ከተባለ ባጭሩ የሳይኖቪያል ፍሉድ ከጆይንት ላይ አስፓይሬት እና ኤግዛማይን የምናደርገው ፕሮሰስ ምንድነው የሚባለው ከተባለ that is called arthrocentesis ይባላል ማለት ነው so the correct answer is what A ይሆናል ማለት ነው አምስተኛው most people with newly discovered type 2 diabetes mellitus ማለት ነው እንግዲህ በታይፕ 2 diabetes mellitus newly discovered የሆነ ቢኖር are overweight ማለት ነው
እና ምን ያደረገ ነው ክብደታቸው ጨመረ ነው ማለት ነው ወይም ቦዲ ማስ ኢንዴክሳቸው ከኖርማል በላይ ነው ማለት ነው the important management for such types of patient ማለት ነው እንግዲህ ኦቨር ዌይት የሆኑት የምናረጋቸው ዳይት እና ኤክሰርሳይዝ ማኔጅመንት ይሰራል ማለት ነው ለዚህ ዳይት አመጋገባቸው ላይ ኤክሰርሳይዝ ደግሞ እንቅስቃሴ ማድረግ ማለት ነው ክብደት ለመቀነስ in addition to this which of the following oral agent ነው oral hypoglycemic agents ብለን የምንለው recommended a first line treatment ማለት ነው ለእንደዚህ አይነት ፔሸንቶች first line treatment of oral hypoglycemic agent ማን ሊሆን ይችላል ነው ሜግሊቲድ የሚባል አለ ሜትፎርሚን ብለን የምንጠራው ሳታግላፕቲን የሚባል አለ ሰልፎናይሉሬዝ የሚል መድኃኒቶች ሊኖሩ ይችላሉ ስለዚህ first line treatment for oral hypoglycemic agent ከሚባሉት ማንኛው ነው ከተባለ the first line is metformin ብለን የምንጠራው oral hypoglycemic agent ማለት ግሉኮስ ሌቭልን ከኖርማል ወደ ኖርማል የማስተካከል ስራ ነው የሚሰራው so the correct answer is B ስድስተኛው what is the definitive treatment of patient with appendicitis ማለት ነው አንድ appendicitis ወይም የትርፋንጀት ቁስለት የሚባለው ዴቨሎፕ ላደረገ ሰው definitive the curative treatment ምን ሊሆን ይችላል bowel preparation for cleansing medication to lower pH with stomach የpH ለመቀነስ surgical removal of appendix transfusions to replace blood loss ይላል the correct answer is ምንድነው the curative management is surgical removals of appendix that is also known as appendectomy ብለን እንጠራዋለን ማለት ነው የሰባተኛውና የመጨረሻው ጥያቄ what is the process of ሚላነ removing as many microorganisms as possible from hands ማለት ነው and arm ከእጃችንና ከአርማችን ላይ በሜካኒካል ዋሺንግ እና በኬሚካል አንቲሴፕሲስ ተጠቅመን ከእጃችን ላይ ያለውን የማይክሮ ኦርጋኒዝሞች የምናስወግድበት ማለት ነው ያም before participating in surgical procedures ማለት ነው ይሄን በብዛት ደግሞ ምን ላይ before going on surgical procedures ማለት ነው ወይም before conducting any surgery ነው ቀዶ ጥገና ከመሰራቱ በፊት ወይም ከመስራታችን በፊት መጀመሪያ ላይ በእጃችን ላይ የሚገኘው ማይክሮ ኦርጋኒዝሞች በሜካኒካል ዋሺንግ እና ኬሚካል አንቲሴፕሲስ ተጠቅመን የምናስወግድበት ያ ፕሮሰስ ማንኛው ምን አይነት ሃንድ ዋሺንግ ይባላል አንቲሴፕቲክ ሃንድ ራብስ ሃንድ አንቲሴፕሲስ hand washing practice and surgical hand scrub ይባላል ስለዚህ አንድ የቀዶ ጥገና የሚሰራ ባለሙያ ቀዶ ጥገና ከመስራቱ በፊት first needs to wash his or her hands so that types of hand washing practice also known as surgical hand washing or surgical hand scrub ብለን እንጠራለን ማለት ነው ስለዚህ ትክክለኛው መልስ ዲ ላይ ያለው ነው ስለዚህ ውድ አድማጭ ተመልካቾች በክፍል 99 ይዤላችሁ ቀርቤ የነበረው ጥያቄና መልስ ይመስል ነበር መንጌ ነበርኩኝ ሰላማችሁ በዝት ይበልልኝ ወዳችኋለሁ